አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም እሺ የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሻለሽው እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌይ ፋራዌ እየለጠፍ ነው። ሪስ ጄምስ ስለሌለ ካይሴዶ ስለሌለ ፓልመር ስለሌለ ምናምን ብሎ ይደረግ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው። ሁሌ ይቀጣዋል። ፓልመር ኖውስ ገባሽ አይደል? እኛና ማንሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሊግ ላይ ኤሚሬትስ ላይ ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ነው አርቴታ 8 ተከላካይ ያስገባና 0-0 ዞሮ ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሊጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈር ይገባል። አለቃሽ ነኝ። እኔ ቅር በለኝ ጌትዬ፣ የኔ ጠንበለል። ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውርም ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሊግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ ጀመው እነዚህ ቶተንሃም ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ አያሳያቸውም። ቶተንሃም ወዳቂ ልካስክቶ ተወስቷል። ዝም ብላ የምታስቆለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቀጥቀጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል ፈጠናት፣ በቃ አስገብቶ ፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሜ ልክን ማፈተው፣ በቃ እርሜ ልክን ማፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ምናምን ኤምሬትስ ላይ ይሄን ይገባል። አረ እንደው ምን አይነት ጉድ ነው ጀማ! አረ ምን አይነት ጉድ ነው! እሺ ቆይ ቼልሲ ቼላው በሰዓት እንዴት ነው እንደዚህ? ቆይ
ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳለህ እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪን አፋ በሰዓት ለምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያ ነው። በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው እኛ በምንን አረ ተቃጠልን። በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማነ ቼላው እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝ? እናንተ ትሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆን ነው እንደዚህ ምጮ እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው አንድ የሚያሸንፈው የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት። አሁን ውጪና አፍልቼ ነበር ዛሬ እንደውም ተመስገን ጋይስ። በቃ የምር እኔ ራሱ ደስ አለኝ። በቃ አውሬው አገባ። በቃ አውሬው በግድም ቢሆን አገባ። ቼልሲዎች ቀለል ያለ ጨዋታ ነበራቸው በሜዳቸው። እኔ አይደለም ያልኩት አሰልጣኛቸው ነው። ደገነርስ መድፈኞቹ አርሰናሎች ሜዳቸው ድረስ መጥተው አቅሏቸዋል። በቀጣይ የአርሰናል አድቫንቴጆች ማሸነፍ፣ አቻ መውጣት፣ መሸነፍ፣ ተሸንፎም ኤክስትራ ታይም መሄድ ይችላል አርሰናል። የዚህ ልጅ ጉዳይ ተከድኖ ይብሳል። ጋርናቾ ጥሩ ኳስ እንድንመለከት ሰፖርት አድርጎናል ወይም ረድቶናል። ለማንኛውም ተጠባቂው የግማሽ ፍጻሜ የመጀመሪያ ዙር የካራባኦ ካፕ ጨዋታ አርሰናል ከሜዳው ውጪ ቼልሲን 3-2 አሸንፎ ተመልሷል። የሴት ፒሱ ንጉስ የሚኬል አርቴታው አርሰናል ከሜዳው ውጪ በመጓዝ በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን በመቅጠም እንግዲህ 3-2 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደተለመደው የመጀመሪያውን ጎል ማስቆጠር የቻሉት ከሴት ፒስ ነበረ። ቤን ዋይት እንግዲህ ድል የተሰጠው ተጫዋች ከሴት ፒስ ጎሉን ማስቆጠር የቻለ ተጫዋች ነበረ። ከዛ በኋላ በድጋሚ ቪክተር ዮኬሬሽ አጥቂው እንግዲህ ከረጅም ጊዜ በኋላ ጎል በማስቆጠር መድፈኞቹ 2-0 ቀዳሚ ማድረግ ችሎ ነበረ። ተቀይሮ የገባው ጋርናቾ 57ኛው ደቂቃ ላይ 2-1 በማድረግ ቼልሲን ወደ ጨዋታው መመለስ ችሎ ነበረ። ነገር ግን በድጋሚ መድፈኞቹ አርሰናሎች በዙቢሜንዲ አማካኝነት 71ኛው ደቂቃ ላይ አስደናቂ ጎል በማስቆጠር ጨዋታውን 3-1 ማድረግ ቻሉ። በድጋሚ ቼልሲዎች ተቀይረው በገባው ጋርናቾ አማካኝነት 83ኛው ደቂቃ ላይ ጨዋታውን 3-2 ማድረግ ችለው በዛው ጨዋታው ተጠናቋል ማለት ነው። ያው ጨዋታውን ኦቨርኦል ከተመለከትነው በሙከራ ረገድ መድፈኞቹ አርሰናሎች የተሻሉ ነበሩ ማለት ይቻላል። ቼልሲ በሜዳው ስታንፎርድ ብሪጅ መጠቀም የነበረበትን አድቫንቴጅ አልተጠቀመም። እርግጥ እንደነ ሞይሲስ ካይሴዶ፣ ሪሴ ጄምስ፣ ኮል ፓልመር የመሳሰሉ ወሳኝ ተጫዋቾችን በዚህ ጨዋታ ላይ መጠቀም አልቻለም ነበረ። ነገር ግን ያም ቢሆን በሜዳው ማግኘት የነበረበትን አድቫንቴጅ መጠቀም አልቻለም። ያ ማለትም እንግዲህ ለመድፈኞቹ አርሰናሎች የመልሱን ጨዋታ ይበልጥ የሚያቀል ይመስለኛል። በሜዳቸው ኤሚሬትስ ይህንን የግማሽ ፍጻሜ የሁለተኛ ዙር ጨዋታ እንግዲህ በውጤት አድቫንቴጅ የሚጀምሩ ይሆናል ማለት ነው። ማንቸስተር ሲቲ እንዲሁም ደግሞ መድፈኞቹ አርሰናሎች ከሜዳቸው ውጪ በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ጥሩ የሚባል ውጤት ይዘው እንግዲህ ወደ ሜዳቸው እንደተመለሱ የተመለከትን እንገኛለን። ለፍጻሜም አንድ እግራቸውን ማሳለፍ እንደቻሉ የተመለከትን ነው። ለማንኛውም ቪክተር ዮኬሬሽ በዚህ ጨዋታ ላይ አንድ ጎል እንዲሁም ደግሞ አንድ አሲስት ማስመዝገብ ችሎ ነበር። ያው ለሞራሉ በደንብ ይረዷል ብዬ አስባለሁ። አጥቂ ከጎሎች ከአሲስቶች የሚል ከሆነ ሞራሉ እየወረደ ይመጣል። ነገር ግን ቪክተር ዮኬሬሽ በዚህ ጨዋታ ላይ ጎልና አሲስት ማድረጉ ለስሜቱ በደንብ ጠቃሚ ነው ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር። ግን ለምን ስቃጠል አድራለሁ ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራባኦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራባኦ ካፕ ብለውት ይሄው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን። ይሄ ጉዩ የሚባል እኔ መሽ ኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ። ይህንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ አይወጡም። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው። ቋሚ 11ን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ተስፋ አንቆርጥም።
አርሰናል 3 ቼልሲ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ኬፓ ጋር እንሄዳለን። ኬፓ ምንድነው ጋርናቸውን ወርልድ ክላስ። ኧረ በስመ አብ ይሄ ሰውዬ የዚምባብዌውን ስፒድ ኳስ መሰልከው። ፍጥን ምንም እኮ አያውቅም ነበር ኳስ እኮ። አሁን ካንተ ጋር ሲጮት ነው እንደዚህ ሆኖ። ማን 6 ከ10 2 ጎል ነው የገባበት። በጣም ነው የተናደድኩት ማለት። ከዛ በኋላ ቲምበር ጋር እንሄዳለን። ቲምበር በህይወቴ እንደዚህ ሲታጠፍ አይቼው አላውቅም። አንተ ስቴቮ ይችላል፣ በእውነት ስቴቮ ይችላል፣ ግን አጥፎት ምንም እንዳያደርግ ነው የሚያደርገው። ገባችኋ? ቲምበር ለዚህ ነው እኔ ደስ የሚለኝ። ማን 8 ከ10 በጣም ነው የምትችለው። ጋብሪኤል ጋር እንሄዳለን። ጋብሪኤል ማን ቢስት፣ በቃ ቢስት ነው። ተከላካዮቻችን እንዴት ጎል እንደገባብን አላውቅም። አሪፍ ነበሩ እኮ ግን ጎል የገባብን ወይ በጣም አይመጣውም። ማን ጋብሪኤል ማሪ 8 ከ10። ሳሊባ በስመ አብ ማን መሀል ተጫዋች ነህ። ሳሊባ መሀል ተጫዋች ነው ወይ? ምንድነው ዝም ብለህ እንደዚህ ድሪብል የምታደርገው? 10 ከ10 በጣም ነው የምትችለው። እግዚአብሔርን ማለት ቤን ዋይት ጋር እንሄዳለን። ቤን ዋይት ናፍቀኝ ነበር። ማን ለዚህ ነው ቤን ዋይት ሊንክ አፕ ይውላችሁ በጣም ነው የሚችለው። ምንድነው 1 ጎል 1 አሲስት በጣም ነው የምትችለው። ቤን ዋይትም 10 ከ10 በጣም ነው የምትችለው። ማን ዙቢሜንዲ ጋር እንሄዳለን። መሀል ላይ ዙቢሜንዲ ምንድነው የምትሰራው? ምንድነህ የአመቱ ምርጥ ሳይኒንግ አንተ ምንድነህ? በጣም ነው የምትችለው። ምን አይነት ጎል ነው ማን የፎፋና ኬሪየር ተበላሽ እዛ ጋር 10 ከ10 በጣም የሚያምር ጨዋታ ማለት። ዴክላን ራይስ ጋር እንሄዳለን። እንደውም ዴክላን ራይስ ዛሬ የቀዘቀዘ ጨዋታ ነበር የጨዋታው፣ ግን እንደዛም ሆኖ ዲፌን በቃ በስማ በጣም ነው የሚችለው። ማን 8 ከ10። ኦዴጋርድ ጋር እንሄዳለን። ኦዴጋርድ ቴምፖን ስሎ ለማድረግ ነበር እየሞከረ የነበረው። ገባችኋ? ስሩ ቦል ላይ ብዙም አልተሳተፈም። 7 ከ10 እንሰጠዋለን ማለት ነው። ከዛ ሳካ ጋር እንሄዳለን። ማን ሳካ ምንድን ነው የሚሰራው? ሳካ ምንድን ነው የሚሰራው? ይኸውላችሁ ሳካ በጣም ቴክኒካል ሰው እየሆነ ነው። በጣም ይኸውላችሁ እንዴ በጣም የሲስተም ተጫዋች ሆኗል። በቃ ዳይሬክትነቱን አጥቶታል። አሁን ዝም ብሎ ኳስ ሰጡት ተከላካይ ምናምን መሸከም ነው ሙዱ። ገባችኋ? 7 ከ10 እንሰጠዋለን። ሳካ ጊዮኬሬሽ ጋር እንሄዳለን። አላወራም በጣም ነው የምትችለው። 1 ጎል 1 አሲስት ጊዮኬሬሽ በጣም ነው የምትችለው። 15 ሰጣለሽ በጣም ነው የምትችለው። ከዛ በኋላ ማለት ነው ትሮሳርድ ጋር እንሄዳለን። ትሮሳርድ በጣም ያበደ ጨዋታ ነው የሚጫወተው። ማን የ9 ሰዎች ኬሪየር መግደል ችግር የለበት። ዝም ብሎ ያጥፋል እዛ ሰው ምናምን። በጣም ጽድት ያለ ጨዋታ ማን ትሮሳርድ 8 ከ10 እግዚአብሔር ምላል። ከቤንች ደግሞ ጄሱስ ጋር እንሄዳለን። ጄሱስ ምንድነው ገብተህ በቃ ጠቅ ነው ማድረግ። ማን 7 ከ10 ጄሱስ። ሃቨርዝ ምንድነው እያደረገ የነበረው? ገባ ቀስ ብሎ ነበር ምናምን የሆነ ገባችሁ? ከጉዳት ነው የተመለሰው። ብዙም ፕሬሸር ማድረግ አልፈልግም ሃቨርዝ ላይ 7 ከ10። ማርቲኔሊ ተቀይረ ምገባው ተመልሰ እንድትከላከል ነው። መከላከል ነበረብህ። ማን 6 ከ10። አርሰናል ይህ ስም ያለመሸነፍ ምልክት ሆኗል። ይህ መጠሪያ የድል አድራጊነት አርማ ከሆነም ሰነባብቷል። ምን እሱ ብቻ የምሽት ጨረቃ የቀን ፀሐይ ያህል በልዩነት የሚያበራለት ይመስላል። ተጋጣሚውን ሁሉ የሚረታ መሸነፍን ታሪክ ያደረገ በሁሉም አቅጣጫ ወደ ዋንጫ የሚያማትር ቡድን አርሰናል የዛሬው ምሽት ደግሞ ቼልሲ ላይ 3 መድፍ ተኩሶ 2 ጎል በማስተናገድ በአሸናፊነት አጠናቋል። ከአርሰናል 3 ቼላው 2 የተረዳናቸው 5 ነገሮች። የመጀመሪያው ቪክቶር ጂዛሪ በቃ እንደዚህ አይነት ነው የምንፈልገው እኛ። በቃ እንደዚህ እንዲያደርግ ነው የምንፈልገው። ዛሬ ጎል ማለት አሲስት ማድረግ ችሏል። ጨዋታው ላይ በቃ ላይቭሊ ነበረ። ከተከላካዮች ጋር እየተጋጨ ነበር። ስራ መስራት ያለበት ሳለ እየሰራ ነበር። እያስጨነቃቸው ነበር። በአጠቃላይ በጣም ደስ የሚል ፐርፎርማንስ ነው ከሱ ያየሁት። ሁለተኛ የተረዳውን ነገር ቤኒ ብላንኮ አልሞተም አለ ኮርና የግላችን ነው። ከተሻማ 1 መግባቱ አይቀርም። ጋብሪኤል የሰራተ ራሱ ነው እንጂ ጨዋታውን ገለው ነበር። ብቻ ማለት ነው ዋይት ዛሬ የሚገርም ነበር። ሁለተኛ ኳስ አሲስት ማድረግ ችሏል 1 ጎል ካስቆጠረ በኋላ። በዛ በቀኝ መስመሩ በቃ ከቲምበር አንድ የሚጨመርልኝ ያቺ ክሮስ ነበርች። ዋይት በተደጋጋሚ ኦቨርላፕ እያደረገ ነፍሳቸው በሱ በኩል እኮ አላጠቁም። ሲጀምር በቲምበር በኩል ነው ሲያጠቁ ነበር። ዛሬ የሚገርም ፐርፎርማንስ ከዋይትም። ሶስተኛ የተረዳ አርቴታ ዘየደ ነው። ከመራም በኋላ ማለት የኦዴ ኳስ ተቀምጠ ኳስ ከተቆጠረብን በኋላ ትክክለኛ ቅያሬዎች ትክክለኛ ሰዓት ነው ያደረገ የነበረው። ዙቢ ጎል ማስቆጠሯ በጣም ጸድ ሆኖ ሳል፣ ነገር ግን ሜሪኖ ቅያሬ ጨዋታውን ኮንትሮል እንድናደርገው ነው ያደረገን የነበረው። በቃ ትክክለኛ ኳሶችን ነበር የሚያቀብለው የነበረው። ለጊዮኬሬስ አሲስት ያደረገውን ኳስም ቀድሞ የሰጠው የነበረው ሜሪኖ ነበር። በቃ ኳሱ መስራ ኮንትሮል እየተጫወተ ምናምን ነገር ነው የነበረው ሜሪኖ እስከ ጨዋታው መጨረሻ ድረስ። በጣም የተመቸ ሰብስቲቱሽን። አራተኛ የተረዳ ነው ኢቼ ጎቆ መረቅማ ሁሌ እንደዚህ እንዲጮህ ነው ፈልገው። ይሄ መከላከሉ ምናምን ነገር ሁሉ ጊዜ ምንም የተለየ ነገር የለውም። ነገር ግን ፎርዋርድ ፓስ ይጥል የነበራቸውን ነገሮች ዛሬ አይታችኋል። ድሪብል እያለፋቸው የነበረው ነገር አይታችኋል። ዳይቨርዥን እየፈጠረባችሁ ነበር። ይሄን ደግሞ ከተከላካዮቻችን ስፔሻሊ ከማል ተከላካዮቻችን እንፈልጋለን። ቡድኖች ከኛ
በደም ዲፕ ሆኖ የሚከላከሉበት ሳለ ስፔሻሊ እና ሳሊባያችን ነገር ዛሬ ጨምራ አደሳሰደ ያው ሁለተኛው ከክሮስ ነው የተቆጠረው ሁለቱም ኳስ ከታች በኩል እንዲወጣበት ምን ማድረግ አይቻልም። አምስተኛ የተረዳ ያቺ የተረገመች ኳስ ተቆጠረች። አርቴታ 4-4-2 ሊያሳየን ነበር ማለት ሄሱስና ሃቨርትዝን አንድ ላይ ሲያስገባ ማለት ነው። ከዛ ማርቲኔሊ ሳካ 4-4-2 ልናይ ነበረው። ነገር ግን ያቺ ኳስ ተቆጠረ፣ ቡድናችን ወደ ዲፌንሲቭ ሞድ ገባ። ብቻ ግን ቆንጆ ነው። አንድ ጎል ይዘን መተናል። ሜዳችን ላይ ደግሞ ከ4-5 ጨዋታ በኋላ ስላገኛቸው በጣም አርገን ወደ ዌምብሌ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። እኔ በየትኛውም ቲም ብሸነፍ አይደብረኝም። እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም? በዚህ ቲም ሲሸነፍ እኔ በጣም ነው የሚያመኝ። ደግሞ የሆነ ነገር አሰርተውብን ነው። ያ ሁሉ ተጫዋች እንዴት ሊጎዳ ይችላል? አግብቶ ማያቅ ተጫዋች ያገባብናል። ተሳስቶ ማያቅ በረኛ ይሳሳታል። አረ እኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጠለኝ ምንም የሚያቃጠለኝ ነገር የለም። ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችን በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም ሁለት ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያም ማሰላለፍ ላይ መኖር ነበረባት። እሷን መጠቀም እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና የሚባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ይሳሳት ሁለቴ ያገባብናል። ቅስሜን የሰባበረው እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀርበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል። እንዴ ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻንውጥ ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ።